የትኛውም ዘፈን መጨረሻው ኃጢአት ነው። ጻፉ። የትኛውም ዘፈን መጨረሻው ኃጢአት ነው። ጸሎት አይደለም። የትኛውም ዘፈን ኃጢአት ነው። ኃጢአት አይደለም ምናምን ብለህ እንደዚህ አይነት ጭቅጭቅና ክርክር ታቆምና በውጤቱ ነው የምንነጋገረው። በፍሬው ነው የምንነጋገረው። በፍሬው ነው የምንነጋገረው። ብራዘር ሰው እኮ ከቃል ኪዳን ሚስቱ ጋር እኮ ሚተኛውን መኝታ እኮ ነው ያለ ቃል ኪዳን ሲተኛ መጽሐፍ ቅዱስ ኃጢአት ነው፣ አመንዝራነት ነው። ጉዳዩ የሚለካው በውጤቱ ነው። ማንም ሰው ፖርኖግራፊ አይቶ ሲያበቃ ክብር ለጌታ ይሁን ጥሩ ጊዜ ነበረን ይላል። ማንም ሰው ዘፈን ሰምቶ ሲያበቃ እሺ ጻፉ እንደዚህ ብላችሁ ክፉ ጓደኝነት የሲኦል ዋዜማ ነው። ክፉ ጓደኝነት ርዕሱና መጽሐፉ ለየቅል ነው ብላችሁ ጻፉ። ርዕሱና መጽሐፉ ለየቅል ነው። ከቨር ፔጁ ባይብል ስተዲ ይላል፣ መጽሐፍ ጥናት ይላል፣ አሳይመንት ይላል። ክፉ ጓደኝነት ከላይ ገጹ ምን መሰለህ ጓእት ነው አሳይመንት። ርዕሱና መጽሐፉ ለየቅል ነው። ክፉ ጓደኝነት ርዕሱና መጽሐፉ ለየምንድን ነው? ለየምንድን ነው? አዎ ርዕሱ ምን ይላል? አሳይመንት። ውስጡ ለቀስ ክፉ ጓደኝነት አስብቶ ነው የሚያርድህ። ጻፍ። አስብቶ ነው የሚያርድህ። ስፖንሰር የሚያበላህ ያጠጣሃል፣ ይከፍላል፣ ሊበላህ ነው። የሚያበላህ ሊበላህ ነው። የሚያበላሽ ሊበላሽ ነው። ጻፍ። ክፉ ጓደኝነት አስብቶ ነው የሚያርድህ። የሚያበላሽ ኬኳ ስፖንሰር እከፍላለሁ የሚለው እኮ አስብቶ ነው የሚያርድ። እግዚአብሔር ምስክሬ ሲያስማማህ ነው። ሲያስማማሽ እግዚአብሔር እንደዚህ ነግሮሽ፣ እግዚአብሔር እንደዚህ አውርቶሽ ሊመጣ ካለው ነገር እግዚአብሔር ተጠያቂ እንደማይሆን እንድታቂ ይፈልጋል። በትክክል እያወራሽ ነው ያለው እግዚአብሔር፣ እየነገረሽ ነው ያለው እግዚአብሔር። ክፉ ጓደኝነት አስብቶ ነው የሚያርደው።